እሺ ወንድማችን ለተቃል ፕሊስ ሰላምታ ብቻ ስልጣንን አላግባብ መጠቀም በነገራችን ላይ በሀገራችን ህገ መንግስት እንደሚያስጠይቅ ታውቃለህ? ማንበብ ጀመርክ ማለት ህገ መንግስት ምናምን ለየህ ማለት እስካሁን አታውቅም እንዴ አንተ ስለ ህገ መንግስታችን? በነገራችን ላይ ብንከባበር የሚሻል አይመስልም? እንዲሁ አንተ ራስህ ዝም ብለህ ከራስህ ጋር ስታስበው አስታወራ ምን አደረኩ ደግሞ? እሺ ምን አደረኩ ደግሞ? አይ ምንድን አዲስ ነው አቀባበል መሆን ያለበት? እስኪ ዝም ብለህ አስበው። ማድረግ የነበረው ወንድማችን ጎዝ ትንሽ ይቀረዋል። ትንሽ ሳብ አድርገው አጠራሩን ተወዳጁ እጅግ በጣም በእውነት በቲክታክ ላይ ለሚያገለግሉ ወንድሞች የጀርባ አጥንት የሆነው ሌት ተቀን ቅዱስ ቤተክርስቲያኑን በቅናት የሚያገለግለው ወንድማችን ልደተ ቃል መካከላችን ይገኛል። 5000 ሰዎችን ወደ ፕሮቴስታንት ከፕሮቴስታንት ወደ ክርስትና የመለሰው አንበያ ስንት ሰዎችን 5000 ሰዎች ሜጀሯን ፕሮፌት በለው ወደ ፕሮቴስታንቲዝም የመለሰ ማለት ነው። ከፕሮቴስታንት እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አማን ነው አለን ወሰህለን ሰላም ብለናል። ኦኬ እሺ የዩባን ዝማሬን ከፍተዋለን። በስመ አብ እንዴ ኧረ ፎርዋርድ ወመንፈስ ቅዱስ ስለዚህ በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ሕይወት ሰላም ትቼ የማይታይቼ ላንተ ብሰጥ ጀርባዬ ልተዋወቅ ጠላቴ የጠበቀኝ ውጊያ ነው የተረፈኝ ጸጸት ነው የሻረልኝ ቁስለቴ ተሰቅለህ ነው አባቴ በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታ አትደውሉ ምን አይነት ማዘር አትደውሉ ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን እጓዛለሁ በምናብ ወደ ሰላም ወደብ እጄን ባፌ ጭናለሁ ዛሬ ብዙ እላለሁ ለክብር መሰለፌ በለምለሙ ማረፌ ዋጋ ከፍለህ ነው ጌታ ያኖርከኝ በጸጥታ በዋጋ ገዝተኸኛልና
ስለኔ እንከፍልሃልና በዋጋ ገዝተኸኛልና ስለኔ እንከፍልሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ከውሃና ከመንፈስ ተወልጄ ለመልበስ ልጅ ሆንኩኝ ዳግመኛ የመስቀል ምርኮኛ አንተ ስለ መዳኔ ምስክር ነኝ እኔ ላይታጠፍ ምላሴ እገኛለሁ በነፍሴ በዋጋ ገዝተኸኛልና ስለኔ እንከፍልሃለሁና በዋጋ ገዝተኸኛልና ስለኔ እንከፍልሃለሁና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ዛሬ በጣም እግዚአብሔር የሚገራርሙ ዝማሬዎች ነው እየሰማን ያለ ነው። ሄሉ ሰላም ያላልናቸውን ሰላም እንበልሽ። ቡራ ወይ ክርስቶስ ተንሥአ እሙታን በአማን ተንሥአ። ሁላችሁንም እንኳን አደረሳችሁ። ክርስቶስ ኢየሱስ ተነስቷል። ሰላም ምን ፈፋ ወጥ ብሏል እንዴ ጭራሽ በእኛ ቂጣ እንዲ አዘል እና ሁላችሁንም ሰላም ብያለሁኝ። እንኳን አደረሳችሁ። እንደየሰዓታችሁ አቆጣጠር እንደያላችሁበት ቦታ ለነጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁም እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን ሳመሻችሁ። ፍጹም የሆነ ክርስቶስ ሰላም ከኔም ከናንተም ከሁላችንም ጋር ይሁን። ሰላም ክርስቶስ ይብዛልን ብያለሁኝ። ዮባ ዮኒዬ ናቱ ልደቱኮ ፈለጋችን እና ሄሉ በዚህ አጋጣሚ ምናልባት ፈለጌ ለሄሉ አንድ ሰው የሆነ እቃ ልኳልና ለአንተ ሰጥህና አንተ ትሰጣታለህ እና እንደዛ ነው። ሁላችሁንም ግን ሰላም ብያለሁኝ። እንዴት ናችሁልኝ? ቡራዬ እንኳን ደህና መጣ። እጅግ በጣም እናመሰግናለን። እንግዲህ ያው ለሄሉ ደግሞ አክብሮ እቃ የላከውን ሰው እጅግ በጣም እናመሰግናለን። እንትን ነው ምናልባት እንትን ነው የነጭ በነጭ ቤተክርስቲያን ስትሄድ የምታደርገው አንድ ወዳጃችን እሱን ልብስ ለሄሉ በስጦታ መልክ ስጥልኝ እና ፈለገን ጽፌለትም መንቢ ስላለኝ ነው ብሎኛልና ስለዚህ ለአንተ ሰጠህና አንተ ደግሞ ለሄሉ ትሰጣታለህ። አዎ እሺ፣ ችግር የለውም ቡራዬ፣ እናመሰግናለን። እግዚአብሔር ያክብረልን። አስቦ እንደዚህ ያደረገውንም ሰው በእውነት እግዚአብሔር ያክብረልን። በጣም ነው እናመሰግን። ኦ ማይ ጋድ ዘ ግሬተስት ማን ኢን ዘ ወርልድ ይላል ወንድማችን ደምረው እንደምን አለ? ኦ ይቅርታ ሀብተወልድ የምፈራው ፓስተር ደምሮ እንዳትል አደራ። በፍጹም ስንት ፓስተሮች በሙሉበት ይኸው እዚህ ጋር ነጠላ ለባሽ ፓስተር ባለበት ይኸው ከታችን አታይም እንዴ? እሱ ነብይ ነው። እሱ ፕሮፌት ጥቁር የለበሰው በቃ ጥቁር የለበሰው ነው። የኔ ነው እንዴ የተቋረጠው? ፕሮፌት ነው እና ሰማይ ደም ይሄ ሆነ አሉ ከታች ያሉት አራቱ ፓስተሮች ናቸው ማለት ነው። አሁን ያ ጥቁር ለባሽ ፓስተር ነው። ስንት ፓስተር በሞላበት አንተንማ ፓስተር አንልም። አብቶልይ እኔ እዚህ ጋር ያለው ወንጌላዊ ነው። እዚህ ጋር ያለው ደግሞ
ፓስተር ነው። እዛ ጋር ያለው ጥቁር ልብስ የለበሰው ሐዋርያ ነው። ላይ ከሱ በላይ ያለው ደግሞ አስተማሪ ነው። ከታች ያለችው ዘማሪ ናት። ሾንካችሁ ደምዬ እንዴት ነህ? ጤና ይስጥልኝ። እንዴት ናችሁ? የተወደዳችሁ ክርስቲያኖች ሁላችሁንም ሰላም ብያለሁ። ኢዮብ ዘሚካኤል ዲያቆን ልደተ ቃል ነው። ይቅርታ በስተጅ ነው። በስተጅ ነው። አረብሪስ የቀድሞ አገልግሎት የጠራኝ እንዴ አይደል የሚባል ነገር እንዴት ሆኖ እንዴት ነው እኛ ልደት በስልጣን ነው ምን አይደለም ደሜ ከምን ሆኖ ድቁና መስጠት የጀመረው ያዝልኝ እንግዲህ ደሜ እንዴት ነህ? ሰላም ነው። ልደትሻ አማን ነው? እግዚአብሔር ይመስገን። ሰላም አለ ታልፉ ደሜዋ በዚህ አጋጣሚ መችለታ እየገባው በጣም እያስወጣኝ ነበር። ኔትወርክ ብዙ ጊዜ ነው ስገባ አስወጣኝ ነበርና እንኳን ከታንከኛ ወደኛ እንግዲህ ህብረት ጌታ ቀላቀለ ደሜዋ ምሁራን ጋር መቀመጥ የሚደብረኝ ለዚህ እኮ ነው። አባባል እቸገራለሁ። ደሜ የተወደድከው ወንድማችን እና ደምዬ እንኳን እግዚአብሔር አምላክ ረዳ። እርሱ ክርስቶስ ኢየሱስ ራስ ወደውና ተርሶ አካሉ እኛ ብልቶች ሆነን ተሰባስበን ወዳለንባት ወደ አንዲት ህብረት እርሱ ክርስቶስ ኢየሱስ በቅዱስ አጠራሩ ጠራ እና ልብህንም ከፈተልህ። ጌታ ደግሞ ዘመንን ፍጻሜን ያሳምርልህ። የሰው ልጅ ዋናው ነገር ፍጻሜ ሲያምር ነው። እንደምናውቀው ሴጣን እንግዲህ አሁን ባለው ግብሩ ሴጣን የተባለው በፊት የነበር ሰማሊያል ወይንም ሳጥናኤል ይባል ነበር እና እርሱ ከዋነኞቹ መልአክ ውስጥ አንዱ ነበረ፣ ግን ወደቀ። ስለዚህ ማናችን ነው ፍጻሜያችን መጨረሻችን አልታወቀም። ለዛ ነው ማቴዎስ ወንጌል ምዕራፍ 4 ቁጥር 13 ላይ እስከ መጨረሻው የሚጸናው እርሱ ግን ይድናል የተባለው እና ጌታ ፍጻሜን በቤቱ ያደርግልህ እና ጌታ ሲመጣ በዛች ዕለት በዛች ቀን በቀኙ ከሚቆሙት ከበጎቹ ይደምርልን። እንደሚዋ ስላንተ እጅግ በጣም ደስ ብሎናል። ደሜ እንወዳለን። እግዚአብሔር አምላክ ደግሞ በነገሮች ሁሉ እርሱ ይርዳህ ያግዝህ። እንኳን ደህና መጣ ብያለሁ ደሜ። ይቅርታ ፈለጌ የኔ አባት ቴንኪው በጣም እግዚአብሔር ያክብርልኝ። ተናገርክ በኋላ ይቅርታ ትላለህ እንዴ? አንተም ስትመጣ እኮ እንዲህ እልሃለሁ ልልህ ፈልጌ ነው። ፈለገ በቤትህ ነው። እሺ በነገራችን ላይ ያው ቀልድ ነው። አሁን ላይ እስር ላይ ነው። ታስሬያለሁ። ቆይ አንዴ ሰላም ቢያችሁ ያባትሽ ልጅ ነው ሁሉ ችግር ሰላም ቢያችሁ ሰላም ይላል። እግዚአብሔር ይመስገን። ድንቅ ኦርቶዶክሳዊት አገልጋይ ናት። በጣም የምትገርም እግዚአብሔር ደግሞ እህት አድርጎ ሰጥቶኛል በእውነት በጣም እና በብዙ አቅጣጫ ስለኔ ውጊያም አለ። እንደገናም ደግሞ ከጎኔ የሆኑ ደግሞ በጣም የሚያበረቱኝ ጀግኖችም እግዚአብሔር ሰጥቶኛል። ልቤ እንዳይሰበር ጸልዩልኝ። የተዋህዶ ልጆች ሁላችሁንም በክርስቶስ ወዳችኋለሁ። ያው ልንሄዳ ስለሆነ ቪዲዮ ላጥፋ። የእግዚአብሔር ሰው ፕሮፌት እሺ ደሜ ኦኬ ሄሎ አቤት እንዴት አለሽ? እግዚአብሔር ይመስገን። ባለፈው እኮ አካውንት ሻክ ተደርጎ ሁላችንም ደነገጥን። ጌታ ይመስገን ተመልሷል። መልካም ይሁን። እንኳን ደህና መጣሽ እና ለአንቺ ምስግልነት እጅግ በጣም የምትወጂው ዝማሬ የትኛው ነው? እስኪ ለአንቺ ምርጫ ደግሞ ከፍተን እንስማ። በአንተ ምርጫ እሺ ከሄዱ ቀጥሎ አንድ ጋር እኔም እመርጣለሁ። እንዴ በአፌራ ለእህቶች ነው ምርጫ። አዩባ ቅድም መርጦ ነበረ። ምን ማለት ነው?
እሺ ብለኝ አረ በደንብ እጠራዋለሁ እንግዲህ ሼር አደርግበታለሁ። አረ ችግር የለውም ትመጣለህ ወንድማችን ፕሊዝ ካምዳው አረ ግድ የለም። እሺ አንድ ዝማሬ እንስማ። ያው የሄሉን ምርጫ ይሆናል ማለት ነው የምንሰማው ተወዳጆች። ዛሬ በጣም ደስ የሚል ቀን ነው በእውነት ሰባቱ መንጦላይት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ሰባቱ መንጦላይት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ግጥሞቹ በደንብ ስሟቸው ፕሊዝ አንዴ የታጠቀ አንዴም የፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው ባሰብኩት ልቤ ይመሰጣል ከዚህ በላይ ፍቅርስ እንዴት ይገለጻል ሰባቱ መንጦላይት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ሁሉን የሚወስን ባንቺ ተወሰነ ከሦስቱ አካል አንዱ ቃልም ሥጋ ሆነ ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሬና ግብር ይህን ባሰብኩት ልቤ ይመሰጣል ከዚህ በላይ ፍቅርስ እንዴት ይገለጻል ሰባቱ መንጦላይት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት እንዴት ይመርጥሽ እንዴት ባከብርሽ ትናንትና ዛሬን ያገናኘብሽ ብላትና ወሰን ግዝበትና ርቀት ባንቺ ተዋህዶ ፈጣሪና ፍጥረት ባሰብኩት ልቤ ይመሰጣል ከዚህ በላይ ፍቅርስ እንዴት ይገለጻል ሰባቱ መንጦላይት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ምስጢር ሊመረምር ይወጣል ሌና ያልፋል ይሻገራል ከሰማይ ደመና
ያግዝ ከመሰወሪያው ዘንድ ከልጅሽም ሊደርስ አቅቶት ደክሞት ይመለሳል መልካም ውዳሴሽን ባድናቆት ያደርሳል ሰባቱ መላእክት ወደተጋረዱ ሰባቱ መብራቶች ወደተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ሰባቱ መንጦላዕት ወደተጋረዱ ሰባቱ መብራቶች ወደተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት እኔ ማለት ዲያቆን ሞኬ እንደ ሐሳብ እኔ ማወቅ ስለምፈልግ በህይወት ደስተኛ ነህ? ግን ዲያቆን ሞኬ ማለት እንደው ሌላው ይቀር በህይወት ደስተኛ ነህ? አቤት ሚውት ነው። እሺ አሁን በርገር እየበላ መሆኑን ልታሳየን ነው እንግዲህ አሁን ካሜራ የከፈትከው። በስጊ ኢየሱስ ክርስቶስ እንዴት አሉ ዲያቆን? ሰላም ብያችኋለሁ ሁላችሁንም። የቅርብ ሙሽራችን ሰላም ነው። ሰላም ይብዛ። እየተጠዋን ተጣጣበት ምንድነው የሰማነው? ምን አቃርኒ ዛሬ ደግሞ ማን በጠዋቱ በርገር እንደጋበዙ አላውቅም። ይኸው በርገር እየበላ ካሜራ ይከፍታል። ምንድነው በቅርብ ሙሽራችን ነው ያለው? ምንድነው ይሄ ነገር? እሱን እንግዲህ እኔ አስገድዶ እንግዲህ ሊድረኝ ይሁን ምን ይሁን ምንም አይ ሃቭ ኖ አይዲያ። እኔ መረጃ ማኩ ምንጩን ከነቃጭሉ ተዘረግፈው ዘንድ እንጠይቃለን። እንግዲህ የሚያውቀው ነገር ካለ መተንፈስ ነው። ምንም እስካሁን እኔ ቤተክርስቲያኔን ትንሽ ላገልግላት ብዬ ገና አላጨውም ራሱ መኩ ና አትሳቅ። ወደ ጉዳዩ ያው ታውቋል። እኔ ማልሰማ ጉድ የለ። መኩ እኮ የሚስጥር ግምጃ ቤት ነው። አረዶ መድኃኒዓለም ሚስጥርን እንደው እንትን ይበል። እኔ ሲጀመር ቀጫጭን ሰው ጣፈንቴ አይደለም። ደግሞ ነገራችሁ እኔ በወንድምነት ይቺን ቤተክርስቲያን አብረን እናገልግል በሚል እንጂ ጣፈንቴ አይደለም። እኔ ቀጭንና ራስ አበራ ጣፈንቴ አይደለም። ባጭሩ ከደመረው ውጪ ወይኔ ቀጭንና ራስ አበራ በወይኔ ጸውላ ፈገፈገ ሰው ጣፈንቴ አይደለም። አንተ ብቻህን አውታር የሆንክ ልጅ ችግር የለውም። አንዱን የበገና አውታር እንደዚህ ገንጥረን አንተን ነው እንደዚህ ወጥረን የምንሸጥ። አውታሮችንማ ላሳይ አስገባቸው ናቱንና ዮሐዴ እሱ ነው አውታሮችን። አይ ዲያቆን ሞኬ አሁን በርገር እንግዲህ ምሳ በላ ወፍራም ነኝ እያልከን ነው። አይ እግዚአብሔር ይቸርነት አይ ወደቅ እኮ ነው እግዚአብሔር ይቸርነት በእውነቱ እጅ ነስቻለሁ። ለማንኛውም ቀጥሉ። በጣም ብዙ ጊዜ ደጋግሜ እንደምለው እዚህ ቲክታክ ፕላትፎርም ላይ የሚያገለግሉ ወንድሞቻችን ኦልሞስት ወደ 20 ምናምን ይጠጋሉ። ወደ 20 ምናምን እና ከኔ በስተቀር ሁሉም መንፈስ ህይወት የላቸውም። እኔ እዚሁ ፊት ለፊታቸው ነው ነግራችሁ ሁሉም ምንም መንፈስ ህይወት የላቸው። ግን መጽሐፍ ሲናገር ወንድሜ ይታርግና ወንድሜ ከኔ ይሻላል በልም መጽሐፍ አዎ ፈለገ ከኔ ይሻላል። አይ እናው ክርስትና እንዲህ ነው። ወንድሜ ከኔ ይሻላል በልም ነው። እኔ እርግጠኛ ነኝ የምናገረው ነገር እኔና እናንተ እንደው እዚህ ጋር ያለ ነው 20 ምናምናችንም እዚህ ቲክታክ ላይ የምናገለግል ሁላችን እንደው በክርስቶስ ፊት ብንቀርብ እኔ ነኝ ፊቴ እንደዛ የሚያበራው ከእናንተ አንፃር እንዴ ረመዳን ያ አሁን እኮ ፈለገ ጠየም ስለምትል እኮ ፀሐይ ራሱ ተጣብቆ ፈዋላ እናንተማ እንዴ በነገራችን እኔ ተውት። እኔ ብዙ ለምን እናገራለሁ? እኔ ምንም ብዙ ነገር ነው ግን መንፈሳዊ ህይወት ይኖራችሁ ፕሊዝ። ንስሐ ግቡ ከክርስቶስ ጋር ስፔሻሊ ልደት ባሩክ ዮናስ እውነቴን ነው።
ያቆሞች ይቶ ቆይቷል። ከእግዚአብሔር ጋር ከተጣለ ቆይቷል። እግዚአብሔር በጣም ብዙ ምልክቶችን በህይወቱ እያመጣበት ነው። ብዙ ነገሮች እየተዘጉ ነው። የኔንማ ይታወቃል። ኧረ የኔን ስንት ያሳየው ካንዲ በተግባር ቅድም ራሱ ማውራት ያልቻለው ጸሎት ላይ ስለነበረ ነው። ይታወቃል እኮ አንድ ነገርን ፈጣሪ አመሰግናለሁ። በነገራችን ላይ እኔ ሰው ከፊትም ከኋላም በጎንም ተመሳሳይ ይሆናል። እኔ አመሰግናለሁ። ወጌ የተዘጉ እንትኖች በአጠቃላይ ይከፈታሉ። እኔ በቃ ጸሎት አደርግልሃለሁ። ግን ምንድነው መንፈሳዊት ይኖራችሁ ፕሊስ። እንዴ እኔ በጣም ብዙ ስቀርባቸው ከነሱ ከተላላቆቼ መንፈሳዊ ነገርን እማራለሁ ብዬ ቀረብኩ። በቃ ሁሉም ኦልሞስት በቃ ምን ልበላችሁ በቃ አሁን ምንድነው ጣዖት ያመልካሉ ማለት ይቻላል። የፍቅረ ነዋይ ማለት ነው። የፍቅረ ነዋይ የፍቅረ እግዚኦ የፍቅረ ምናምን ኧረ ምን ሀገር ያወቀው ህዝብ ያወቀው ነገር አይደል እንዴ? ምን ኦኬ ፕሊስ እባክህ አሁን ታችን ጥላ ሲባል ወደኔ መዝሙር ምርጫ ብንልስ? ኧረ ቆይ አንድ ጊዜ ፕሊስ መርጠው እኮ ተመሳሳይ ሊሆን ይችላል። ማን ያውቃል? የኔን እንትን ሰማኝና እሺ ባሮኬ ሞትን ዘለፈው። እሺ ሞትን የማን ዝማሬ ነበር እሱ? እኔ እግዚአብሔርን የማን እንደሆነ አላወኩኝም። የገብርያንስ? እሺ ከዛ በፊት ግን አንድ ዝማሬ መዘመር ይኖርብናል። Mushra,